በስመ አብ በመግቦቱ ሳይለይ የሚጠብቀን የሚመግበን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ ፈሪሳዊነት የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የሉቃስ ወንጌል ምዕራፍ 7 ከቁጥር 36 እስከ 50 ያለውን ታሪክ ነው። ሌሎቹንም ታሪኮች እንጨምራለን። እግዚአብሔር አምላካችን ለሁላችን ማስተዋሉን ያደለን። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ያለው ምንባብ እንዲህ ይላል። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሯ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይህችን ሴትም ወደ ቤቱ በማዕድ የጋበዘውን ፈሪሳዊው ስምዖንንም ያልናቀ አምላክ እኛንም በቸርነቱ ይቀበለን። ዛሬ የምንማረው በዚህ በፈሪሳውያንነት ጉዳይ ላይ ነው። በመጽሐፍ ቅዱስ በተለይ በሐዲስ ኪዳን ጌታችን በዘመነ ሥጋዌው በሚያስተምርበት ወቅት ትኩረት ሰጥቶ ካስተማረባቸው ጉዳዮች አንዱ ፈሪሳውያንነት ነው። ፈሪሳውያን በሙሴ ወንበር የተቀመጡ ይላል የማቴዎስ ወንጌል ምዕራፍ 23 ላይ በሙሴ ወንበር የተቀመጡ ሕግን እንጠነቅቃለን እናስጠብቃለን ብለው የሚያምኑ ሕዝቡም ደግሞ እንደዚያ እንደሆኑ የሚቆጥራቸው፣ ግን ጌታ በወንጌል እንደተናገረው ደግሞ በእውነት
አንድን ሰው ለማሳመን በባህርና በገደል ዳር የምትሶሩ ካሳመናችሁት በኋላ ግን የባሰ የዲያብሎስ ልጅ የምታደርጉት እንዳለው ሰዎችን ሕግ በማስጠበቅ ሰበብ ረቂቅ የሆኑ ኃጢያቶችን በልባቸው እንዲከማቹ እያደረጉ ሕግ ለማጽደቅ ተሰጥቶ ሳለ ለመንቀፍ፣ ለመጥላት፣ ለመከፋፈልና ለመመጻደቅ ለግብዝነት አሳልፈው የባሰ ኃጢያተኛ በማድረግ የሚታወቁ የዚያ ዘመን የሕግ መምህራን ናቸው ፈሪሳውያን የሚባሉት። ብዙ ታሪኮች አሉ። ይሄ አሁን ያቀረብኩት አንድ አስገራሚ ታሪክ ነው። ለምንድን ነው አስገራሚ ያልኩት? መጽሐፍ ቅዱስን ስንመለከት ስናጠናው ስለ ፈሪሳውያን በተለይ ከፈሪሳውያን ጋር በተገናኘ ስናነብ ሁለት ሐሳቦች የሚገርሙ ሐሳቦችን እናያለን። ሁለት የሚገርሙ ሐሳቦችን። አንደኛ ጌታና ሐዋርያት በአዲስ ኪዳን ስታነቡ በአንድም ሰው ኃጢያት ላይ በኃጢያተኛነቱ ምክንያት ሲከፉ የሚያሳይ ታሪክ የለም። ጌታ በአንድም ኃጢያተኛ ላይ ተከፍቶ አያውቅም። እየሰማችሁ ነው አይደለም? እኛም አልተከፋብንም፣ አይከፋብንም። በእውነት በኃጢያተኝነታችን አይከፋም። ንስሐ ባለመግባታችን ምናልባት ያዝንብን ይሆናል። አንድም ጊዜ ጌታ አንድንም ኃጢያተኛ ምንም ያህል የከፋ ኃጢያት የሰራ ቢኖር አንድም ጊዜ በኃጢያቱ ምክንያት ስለ ኃጢያቱ የነቀፈው የለም፣ ወይም የተከፋበት የለም፣ የተበሳጨበት የለም፣ ያዘነበት የለም፣ የተናደደበት የለም። ለስም አጠራሩ ክብር ይግባውና ለእርሱ በማንም ሰው አይናደድም። ደቀ መዛሙርቱም እንደዛው ናቸው። በማንም ሰው ኃጢያት ተከፍተው አያውቁም። በማንም ሰው ኃጢያትም ፈርደው አያውቁም። ሰውንም በኃጢያቱ ምክንያት ከፍ ዝቅ አድርገው አይተውት ወይም ተጸይፈውት ወይም አሳንሰውት አያውቁም። ይሄ አንደኛው አስገራሚ ሐሳብ ነው። አሁን የኛ ዘመን ራሳችንን እንድንመረምር ነው። ክርስቲያኖች እኛ በስንት ሰዎች ኃጢያት አዝነናል? በኃጢያታቸው የምናዝንባቸው ሰዎች የሉም? ፈሪሳውያን ደግሞ በግልባጩ ተመልከቱ። ፈሪሳውያን ደግሞ በግልባጩ ያለማቋረጥ ሰዎችን ይተቻሉ፣ ይነቅፋሉ፣ ይፈርዱባቸዋል፣ ይጸየፏቸዋል፣ ያንቋሽሿቸዋል። ራሳቸውን ከነዚያኞቹ የበለጠ የተለየ አድርገው ይቆጥራሉ። ለዚህ እንደ ምሳሌ ሁለተኛውን ታሪክን ጨምሬ ላንብበውና ወደ መልእክቶቹ እንሄዳለን። እዚሁ የሉቃስ ወንጌል ብዙ የፈሪሳውያን የተመለከተ ታሪክ የተጻፈበት ነው። ብዙዎቻችሁ የምታውቁት የሉቃስ ወንጌል ምዕራፍ 18 ላይ ጌታ ስለ ጸሎት ሲያስተምር ሁለት ተከታታይ የሚጠቅሙ ታሪኮችን አስቀምጧል። ምዕራፍ 18 ቁጥር 9 ጀምሮ እንዲህ የሚል ታሪክ ተጽፎልናል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውን ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላው ሰው ሁሉ፣ ተመልከቱት፣ እንደ ሌላው ሰው ሁሉ እንደ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት በኩራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖችን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላቸዋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዚህኛው ላይ ያለውን የፈሪሳውያኑ
በልቡ ያሰበውን ተመልከቱ። እግዚአብሔርን ሲያመሰግን እያመሰገነ እግዚአብሔር ሆይ ይልና እንደሌላው ሰው ሁሉ በጣም ይገርማል። እንዴት እንደሚጸየፍ እንዴት ሰውን እንደሚንቀው ተመልከቱ። እንደሌላው ሰው ሁሉ ስላላደረከኝ አመሰግንሃለሁ። ተመልከቱ ይህ ሰው የራሱን ጽድቅ የት ቦታ እንዳስቀመጠው በጅምላ ደግሞ ይጠራቸዋል። እንደ አመፀኞች፣ እንደ አመንዝሮች፣ እንደ ዘማውያን እንደ ሌሎቹ ስላላደረከኝ አመሰግናለሁ። ፈሪሳውያን እንዲህ ነው የሚሉት። የቅድሙ የስምዖን ሳነብላችሁ ጌታን ጠራው። ስምዖን ፈሪሳዊ ነው። እውነት ለመናገር ከባድ ኃጢአተኛ ነው። እዩ ጌታ ግን እርሱን ኃጢአተኛ ነህ ብሎ አልናቀው። እንዴት እንደዚህ ያለ ተመጻዳቂ ግብዝ እኔ የሰጠሁትን የማጽደቂያ ሕግ የኩነኔ ሕግ ያደረገ ሰዎች የሚሰነካከሉበት ያደረገ ግማሾቹ ተመጻዳቂዎች እንዲሆኑ ያደረገ በዚህም በግልጽ ኃጢአት ከሚሰሩት በላይ የባሰ ኃጢአተኞች እንዲሆኑ ያደረገ እንዴት ከእርሱ ቤት ገብቼ እበላለሁ ብሎ ጌታ አልናቀው። ሌላው ቀርቶ ጌታን የሚያህል መምህር ጠርቶ ለጌታ ወይም ደግሞ እርሱ ጌታ የሚፈልገው ክብር የለም፣ ለትህትና ነው የመጣው። በእውነቱ ክብር ይግባው ለስሙ። ግን ተመልከቱ ክርስቲያኖች፣ አንድ መምህር እነሱ እንዴት እንደሚከባበሩ ጌታ ብሏቸዋል። እንዲሁም የዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እናንተ እርስ በርሳችሁ ክብር ትሰጣጣላችሁና አታምኑም ይላቸዋል ፈሪሳውያን። ገርማቸዋል። ፈሪሳውያን አንዱ መገለጫቸው እርስ በርስ የበለጠ ክብር መሰጣጣት መንቆለጳጳስ ነው። እንደዚህ አይነት እርስ በርስ ክብር የሚሰጣጡት ግን ዓለም የሚከተለውን ጌታ ከተቀበለው በኋላ ከነዚያ ከሚያከብራቸው መምህራን እንዳንዱ እንኳን አላከበረው። ጌታ እንዳለው አንተ አልሳምኸኝም ነው ያለው። ስለዚህ ተመልከቱ፣ ሴቲቱ ስትስመው እንዴ ይሄ ነብይስ ቢሆን ኖሮ ይላል በልቡ ጋብዞት ያማዋል። ፈሪሳዊነት አሁን አንዳንዶቻችን እንደምናደርገው ሰዎችን ጋብዘን እናማቸዋለን፣ እንታዘባቸዋለን፣ እንተቻቸዋለን። እንዴት ያደርጋል፣ እንዴት ያደርጋል በልባችን። መምህር ቢሆን ኖሮ ነብይ ቢሆን ኖሮ እንዴት ይቺ ሴት ትስመዋለች? ይቺ ኃጢአተኛ ናት፣ ይቺ ዘማ ናት፣ ይቺ አመንዝራ ናት። የእርሷ ኃጢአት አይታየውም። የሚታየው የእርሷ የተገለጠ ታሪኳ፣ ሴተኛ አዳሪ መሆኗ፣ ዘማ መሆኗ ሰው የሚያውቃት በዚህ ስለሆነ ይንቃታል። እሷ ግን አብዝታ ጌታን እንደሰማችሁት በንባ እግሩን እያራሰች በጠጉሯ እያበሰች ሽቱ እየቀባች ምሕረትን ይሰጣት ዘንድ ራሷን አዋርዳ ትለምነው ነበረ። ጌታም እንደተገለጸው ሰፊ ምሕረትን ሰጣት። ኃጢአታቸውን የሚታመኑ ሰዎች ትልቅ ምሕረት ያገኛሉ። ዛሬም ለኛ ይህን ትልቅ ምሕረት ክርስቶስ ያደርገልን። ክርስቲያኖች አስተውሉ። በእውነት የሚደንቅ ታሪክ ነው እና ለዚያ ነው በልቡ ይሄን ሲያስብ ጌታ ስሞ ነው የምነግርህ ነገር አለኝ ሲለው ተናገር አለው እና ጠየቀው፣ መለሰ። ቅድም አንብቤላቸው አልደግመው። እያቸው ፈሪሳውያን የሰው ኃጢአት ነው የሚታያቸው። አንድ ሰው ሲመጣ ይሄ እኮ እንደዚህ ነው፣ የሆነች ሴት ስትመጣ ይቺ እኮ እንደዚህ ናት፣ ይቺ ደግሞ ቤተክርስቲያን ምን ልታደርግ መጣች ዛሬ? አሁን ይሄ አቤት ግል የሰጥቶ እኮ ዛሬ ተነገረለት። አቤት እሱ ብሎ ሰጪ ቤታችን ሄደን እርሷ ብሎ ገሌ ብሎ እንደዚህ እንላለን። ክርስቲያኖች ዛሬ በዚህ የምንማረው ፈሪሳውያነት እውነት ለመናገር እንዲያውም ዛሬ አድጎና ተሻሽሎ ነው በእኛ በክርስቲያኖቹ መካከል ያለው። እግዚአብሔር እንድንታረም ይርዳ። ጾማችን ሱባኤያችን ለምን ውጤት አጣ የሚሉ ሰዎች አሉ። ሀገራችን እንዴት ሰላም ራቃት? ሰው በሰው ላይ እንዴት እንዲጨከነ? እንዲህ ለምን ተፈጠረ? እገሊት እንዲህ ለምን ገጠማት? እገሌ ለምን እንዲገጠመው? እነገሌ እያሉ እነገሌ እንዴት እንዲተደረገባቸው እንላለን። ይሄ ሁሉ ፍርድ ነው አይደለም? ነው አይደለም? እና ፈሪሳዊነት አሁን የዛሬው ትምህርትም ዓላማ ምንመኘውን መልካም ነገር ከእግዚአብሔር ማግኘት ከፈለግን
ክርስትናችንን ፍሬ እንዳያፈራ እያደረጉ ያሉ እሾሆችን እየነቀልን እንመጣለን። እኛ ውስጥ ያሉ እሾህ ሌላ ሰው ላይ ያለ አይደል። እያንዳንዳችን የራሳችን እሾህ ያው በማቴዎስ ወንጌል በዘሩ ምሳሌ እንደተጻፈው እንዳያፈራም እሾሁ አንቆ ያዘው ነው የሚለው አይደለም። ምንድነው የኢትዮጵያን ሱባኤ አንቆ ያዘው? ምንድነው የኛን ጸሎት አንቆ ያዘው? ምንድነው የኛን ጾም አንቆ ያዘው? 365 ቀን እየቀደስን 365 ቀን እያመሰግን ስብሐተ ነግህ በአንዳንዱ ይቆማል፣ በአንዳንዱ ሰዓታት ቢያንስ በመጀመሪያዎቹ 7 ቀናት ቢያንስ ኪዳን ይደርሳል። በገዳማቱ ማይቆም ምንድነው አንቆ ያዘው የኛን ነገር? ለምን እግዚአብሔር መዓቱ አልተመለሰም? ምንድነው የገጠመን? ደግሞ እንመጻደቃለን። አሁንም በሱባኤያችን ሳይቀር እንመጻደቃለን፣ በጾማችንም እንመጻደቃለን፣ በምህላችን እንመጻደቃለን። አያችሁ ለምን ፍሬ እንደማናፈራ፣ ለምን እንደማንጠቀም፣ እንደ ግለሰብም እንደ ማህበረሰብም በህይወታችን ለምን ለውጥ የለም? ለዚህ ነው አንዱን መሰረታዊ እሾህ እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከ ታች ታውቃላችሁ። አንዳንድ ሐረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሐረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከ ታች እንደ ሐረግ ጥምጥም አድርጎ የያዘን በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠመብን ፍሬ እንዳናፈራ አንቆ የያዘን አንዱና መሰረታዊው ችግር ፈሪሳዊነት ነው። በእውነት በሁላችንም ህይወት ያለ ደረጃው እንደ ሰዎቹ ይለያይ ይሆናል። በአገልጋዮቹ ላይ የበለጠ ሊሆን ይችላል። የበለጠም ነው፣ ይሄ የታወቀ ነው፣ እውነት ነው። በእውነቱ በእግዚአብሔር ፊት ነው ያለ ነው። ምጽድቁ ሰፊ ነው። በእውነት ምናበዛው የታይታ ነገር ነው። ጌታ የማቴዎስ ወንጌል ምዕራፍ 23 ላይ ፈሪሳውያንን ሲገስጽ ልብሳቸውን በገበያና በመንደር ሳይቀር አንዠርቀው ይላል ለመታየት። አሁን እኛ ምን እናደርጋለን? በእግዚአብሔር ስም እናመካኘዋለን እንጂ ገብርኤል ሲሆን በገብርኤል ስም፣ በቤታችን ሲሆን በቤታችን ስም እናመካኘዋለን እንጂ በዓመት በአዲስ አበባ አድባራት ክብረ በዓል በመጣ ቁጥር ለተለየ ውድ ልብሰ ተክህኖ በመግዛት በልባችን አንድ ለውጥ የለም፣ በምግባራችን ለውጥ የለም። ልብሱ ይንቆጠቆጣል። እግዚአብሔር ምን ያደርግለታል? እንኳን ልብሱን በኢሳይያስ ላይ እንደተናገረው ጾማችሁን ዕጣናችሁን አልፈልግም የሚል እኮ ጌታ ነው። መስዋዕታችሁን የፍየሉ የበጉ ሰም ምን ያደርግልን? ልብ ነው መጀመሪያ እግዚአብሔር የሚፈልገው። እንዴ እግዚአብሔር እኮ ጣዖት አይደለም፣ አይሸነገልም። በምናነጥፈው ምንጣፍ በምንገዛው ልብሰ ተክህኖ ብቻ እግዚአብሔር ደስ የሚለው ይመስላችኋል? እግዚአብሔር እኮ ሴሌብሪቲ አይደለም። አሁን ቤተ ክርስቲያን ሴሌብሪቲ መስላለች ራሷ ከመድረኩ ጀምሮ ሁለንተናው። ፈሪሳውያን ፈሪሳዊነት ተጠምጥሞብናል። ሚነቅፈውም የለም። ተከብሯል፣ ነግሷል፣ ገኗል። እኩል ከታቦቱ ጋር ይዞራል፣ ያውዳል። ፈሪሳዊነት ትልቅ በሽታ። ምዕመኑ መነኮሳቱን ካህናቱን ይተቻል፣ ይሰድባል። ካህኑ አገልጋዩ በምዕመኑ ይሳለቃል፣ ይስቃል፣ ያፌዛል። ግብዝነት ነው እውነቱ። ይሄ የሁሉም ባይሆንም እጅግ ትሑታን በሚደረገው እያዘኑ ራሳቸውን እየደበቁ የሚጸልዩ የሚያለቅሱ ቢኖሩ በአብዛኛው ከተሜ ነክ ክርስቲያኑ ግን በዚህ የተጠመደ ነው፣ የተለከፈ ነው። ውሮታል በሽታው። እግዚአብሔር አምላክ በቸርነቱ ከዚህ በሽታ ይፈውሰን። የማቴዎስ ወንጌል ምዕራፍ 23 ጌታችን ሙሉ በሙሉ አንድ ምዕራፍ ስለ ፈሪሳውያን የተናገረበትና ፈሪሳውያንን ራሱ የገሰጸበት ምዕራፍ ስለሆነ እሱን አስቀድሜ ላንበበው እና ነጥቦቹን አወጣቸዋለሁ። በዚያን ጊዜ ኢየሱስ
ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳ ሊነኩት አይወዱም። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። ይህ እስከ ቁጥር 12 ጌታ ለደቀ መዛሙርቱ የሰጠው ማሳሰቢያ ነው። ሌላም ቦታ የሰጣቸው ማሳሰቢያ አለ፣ አነሳዋለሁ። ቁጥር 13 ጀምሮ እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነም ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። አስተውሉ ክርስቲያኖች፣ ከናንተ ይልቅ የባሰ 2 እጥፍ የገሃነም፣ እንግዲህ እነሱ ራሳቸው የገሃነም ልጆች መሆናቸውን እየተናገረ ነው። የገሃነም ስለምታደርጉት ወዮላችሁ። እናንተ ግብዞች ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ እውሮች መሪዎች ወዮላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሰዋው የሚምል ምንም የለበትም፣ ማንም በላዩ ላይ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮቹና እውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል። በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ፣ አድምጡ እዚህ ላይ ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ካለ በኋላ እንዲህ ይላል የእግዚአብሔር ቃል፣ ፍርድንና ምሕረትን ታማኝነትንም በሕግ ያለውንም ዋና ነገር ስለምትተው፣ ይህችን ቃል ያዟል፣ በሕግ ያለውንም ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ እውሮች መሪዎች ትንኝን የምታጠሩ ግመልንም የምትውጡ፣ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጩቱን ውጭ ስለምታጠሩ ወዮላችሁ። አንተ እውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድመ የጽዋውንና የወጩቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባቸዋል።
እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆንስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ። እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉም አላችሁ። ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ ብዙ የታጨቀና ሰፊ ነገር ያለው ነው። ሶስቱም ምዕራፎች ራሱ ያነበብኳቸውን አንድ ባንድ ብንማርባቸው እያንዳንዳቸው የአንዳንድ ሙሉ ቀን ትምህርት ይሆናሉ። ግን መልእክታቸው ተጠቃሎ ብንረዳው በጣም የተሻለ ስለሆነ በዚያ መንገድ ነው የምንነጋገርባቸው። አምላካችን እግዚአብሔር ማስተዋሉን ለሁላችን ያደለህን። ስለዚህ ፈሪሳዊነት ምንድን ነው ለሚሉት አንድ 4-5 ነጥቦች ማስቀመጥ ፈልጋለሁ። ካነበብኳቸው የወንጌል ምንባባት ላይ ከወጡት ብቻ ነው ማስቀመጥላችሁ። ሌሎች ተጨማሪ ሐሳቦችን እንሰጣለን። የመጀመሪያ ፈሪሳዊነት ማለት አስተሳሰቡ የተገላበጠ ማለት ነው። ፈሪሳዊነት አስተሳሰቡ ስለ እምነት ያለው አስተሳሰብ፣ ስለ ጽድቅ ያለው አስተሳሰብ፣ ስለ ክብር ያለው አስተሳሰብ፣ ስለ ሕግ መጠበቅ ያለው አስተሳሰብ የተዛባ፣ የተገላበጠ፣ የተዛነፈ። ይህን ካነበብኩላችሁ ለምሳሌ ከማቴዎስ ወንጌል ቅድም ምዕራፍ 23 አሁን ካነበብኩል ላይ እሱ ራሱ ጌታ ከተናገረው ላይ እናንተ ይላል ማንም በመሠዊያው ቢምል ምንም የለበትም፣ በወርቁ የሚምል ግን በመሐላው ይያዛል ትላላችሁ፣ ማንኛው ይበልጣል አለ ጌታ። አያችሁ፣ ሐሳባቸው የተዛባና የተገላበጠ ነው። ጌታ ምን አለ? በመሠዊያው የሚምል መሠዊያው ላይ የሚከብረው እግዚአብሔር ስለሆነ በሱ እየማለ ነው። በቤተ መቅደስም የሚልን በሱ በሚያድረው በእግዚአብሔር እየማለ ነው። እናንተ ግን ተመልከቱ፣ በመባው በመሠዊያው የሚምል ምንም የለበትም፣ በመባው የሚምል ትላላችሁ። መባውን የሚቀድሰው እኮ መሠዊያው ነው። የእናንተ ሐሳባችሁ የተገላበጠ ነው። የሚቀድሰውን ንቃችሁ የሚቀደሰውን ታከብሩታላችሁ። አያችሁ፣ መባውን የሚቀድሰው ሐሳባቸው የተገላበጠ የተዛባ። ግን ተመልከቱ፣ መሪዎቹ እነሱ ናቸው፣ መምህሮቹ እነሱ ናቸው። ሲነበብ እንደሰማችሁ በሰው ዘንድ ጻድቃን መስለው የሚታዩ ይላል ፈሪሳውያን። ነገራቸው በሙሉ ፈሪሳዊነት ማለት ነገሩ ሁሉ የተገላበጠበት ማለት ነው ይመስለኛል። ይሄ በሙሉ እኛን ይመለከተናል። አሁን እኛ አለባበሳችን የክርስቲያን ነው፣ እውነት ለመናገር አንዳንድ ነገራችን የክርስቲያን ነው። ግን ተመልከቱ፣ ዋናውን ነገር የሳት ነው ይመስላል። ልክ ፈሪሳውያን እንደሳቱት በመሠዊያው መማልን አቅልለው በመባው መማልን ያከበዱት ተገላብጦበት የትኛው የሚበልጥ እንደሆነ እንኳን አያውቁ። አሁን እኛም እንደዚያ ነን። ቤተ መቅደስ ውስጥ የትኛው እንደሚበልጥ ከምናደርገው ነገር ከአብዛኛው የትኛው የበለጠ ጽድቅ እንደሆነ ተገላብጦብናል፣ ተምታቶብናል። ለዚያ ነው አሁንም ለውጫዊ ነገር ነው ቅድሚያ የምሰጠው። ሰምታችኋል። የጽዋውንና የወጭቱን አስቀድማችሁ የውስጡን አጥሮት ይላል። አሁን እስኪ እዩት ክርስቲያኖች፣ ራሳችንን ነው መታዘብ ያለብን። አሁን ንግሱ ደስ አለን ስትሉ ብዙ ነገር ስናመሰግን ስለምኑ ነው የምናወራው? ስለ ውጩ ነው ስለ ውስጡ ነው? እስኪ አብዛኛው ነገር አሁን እኛ ቤት ክብር እየሰጠነ ያለ ነው የውጩን ነው የውስጡን ነው?
ብዙ ነገር እያገላበጥን ነው አይደለም። ከገሃነም ፍርድ አታመልጡም ነው የሚለው ጌታ። ሌላ ሰው እንኳን ብታሳምኑ ከናንተ የባሰ ሁለት እጥም የገሃነም ፍርድ የገሃነም ልጅ ስለምታደርጉት ወዮላችሁ ይላል። እስኪ እንመርምረው፣ ክርስትናችንን እንመርምረው፣ እስኪ ህይወታችንን እንመርምረው። እስኪ ሱባኤያችን ላይ ትኩረት የምንሰጠው ለምንድን ነው? ጾማችን ላይ፣ ጸሎታችን ላይ የጸሎታችን ይዘቱን እስኪ እንመርምረው። የትኛው ነው ክብር ያለው? የትኛ አገላብጠናል? ክርስቲያኖች ግድ የላችሁም። ብዙ ነገር አዛብተናል፣ ብዙ ነገሮችን አበላሽተናል። ክርስቲያኖች ግድ የላችሁም። ይኸው ጌታ እኮ ብሏል። ይኸው በቤተ ክርስቲያናችን ምንም ጥርጣሬ የለንም። በቤተ ክርስቲያናችን ምናፍርበት ምንም የለንም። ቤተ ክርስቲያን ምንላት አስተምሯል የቅዱሳንን አንድነት እንደ ህጓ የሚሄዱትን ህጓን ስርዓቷን እግዚአብሔር እንዲጠበቅ በወደደበት መንገድ የጠበቁት ክርስቲያኖች ጻድቃን ያሉባት ህብረት ያቺናት ቤተ ክርስቲያን። በሷ ጉድለት የለም። ጌታም እንደዛ ነው ያላቸው። በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ የሚያደርጉትን ግን አታድርጉ አለ። ለምንድን ነው እንደዛ ያለ? መጽሐፉ ላይ ችግር የለማ። እምነቱ ላይ እኮ ችግር የለም። ችግሩ ያለው ሰዎቹ ላይ ነው። አሁንም እኛ ጋር ነው ችግሩ። ሰዎቹ ላይ ነው ችግሩ ያለው። ክርስቲያኖች አገልጋዮቹ ላይ አማኞቹ ላይ ግን ችግር አለ። እያገላበጥ ነው። እንደውም ቤተ ክርስቲያኒቱን አትወድቅም እንጂ ገፍታ ልንጥላት። እውነቱን ለመናገር አገላብጠን ገፍተን ልንጥላት የደረስነው እኛ ነን። እኛ ሌሎቹ ሊጠሏት የሚፈልጉ ይመስለናል። እኔ እማምነው ልንገራችሁ፣ እኛ ብንስተካከል ለሚገፋት ማንም የለም። እውነቱን ልንገራችሁ፣ እኛ ብንስተካከል፣ እኛ ከግብዝነት ብንላቀቅ፣ ከአስመሳይነት ብንላቀቅ ጥሩ ነው። አንዳንድ በአጥቢያዎቻችን የሚደረጉት ልማቶች ደስ ይላሉ። ግን ክርስቶስ ሰዎች መጀመሪያ እንዲገነቡ ይፈልጋል። እነዚህ ሁለተኛው ግን ተገላብጧል። አያስፈልጉም አይደለም እንለው ክርስቲያኖች፣ ተገላብጧል። ልክ እንደ ፈሪሳውያን ነገሮች ተገላብጠዋል። ቅድሚያውን ትተናል። ክርስቶስ ለህንፃ አልሞተም። ክርስቶስ ለግንቦች አልሞተም። ለቤተ መቅደሱ ህንፃም አልሞተም። ለመሰዊያውም አልሞተም። ሌላው ቀርቶ ለነዋያተ ቅድሳቱም አልሞተም። ለከበሮውም አልሞተም። ለታቦቱም አልሞተም። እዩ ለልብሰ ተክህኖ ክርስቶስ የሞተው ለሰው ነው። ቅድሚያ ለነፍስ፣ ቅድሚያ ኃጥአንን ስለመሰብሰብ፣ የተራወኩትን ስለማረጋጋት፣ ስለ ነፍሳቸው ድነት፣ ስለ ሁላችን ድነት ቅድሚያ ፕሮቶኮል አይደለም፣ ንብረት አይደለም፣ ህንፃ አይደለም። ተገላበጠ። አገላበጣችሁት አለ ክርስቶስ። ተገላብጧል። ብዙ ነገር በእኛ ቤተክርስቲያን ተገላብጧል። ቅድሚያ መውሰድ የሌለባቸው ቅድሚያ ወስደዋል። ቅድሚያ ሊሰጣቸው የሚገቡ ተንቀዋል፣ ተትተዋል፣ ተረስተዋል። ይሄ የአገልጋዮች ብቻ አይደለም የምዕመናንም ጭምር ነው። በእውነት ለውጫዊ ነገር እናደላለን፣ ለታይታ ነገር እናደላለን። ክርስቲያኖች እንታረቅ፣ እንመርምረው። እግዚአብሔር ፈሪሳዊነትን በጣም ነው የሚጠላው። ግብዝነትን ይጸየፋል። እኛንን የሚወደው የሚመስለን እንጂ እሱ አይወደውም። እሱ የዚያችን ኃጢአተኛ ሴት ለቅሶ ነው የሚወደው። እግዚአብሔር ለቅሶ ነው የሚወደው። ክርስቲያኖች ዘፈን አይወድም። ቤተ መቅደስ መተን ከበሮ ይዘን ስለደለቅን አንዘምር አለ እንዳትሉ ደግሞ ክርስቲያኖች፣ እግዚአብሔርን ለማመስገን ካደረግነው ይቀበለዋል። እኛን ለማርካት ካደረግነው ግን አይቀበለውም። ልንገራችሁ፣ የማን ደስታ ነው የሚቀድመው? እግዚአብሔር እንባ ነው የሚወደው። ክርስቲያኖች እዩት፣ እዩ እስኪ በመጽሐፍ ቅዱስ የተደሰተባቸው እነማን ናቸው? ኃጢአትህ ተተወልህ፣ ኃጢአትሽ ተተወልችሽ ያሉ እነማን ናቸው? እንቁጠራቸው። አንድ ባንድ ብናያቸው ሲዘሉ አናያቸው። አንደኛ እጅግ ትሁታን ናቸው። እንደሰማችሁት ያንቀራጭ አንገቱን ቀና አድርጎ ለማየት የፈራ ይለዋል። አንገቱን ዝቅ አድርጎ ደረቱን እየደቃ ማንም ሳያየው እኔን ኃጢአተኛውን የሚል ማንንም አይቶ የማይማጻደቅ። እግዚአብሔር የሚደሰተው በእነዚህ ሰዎች ነው። እግዚአብሔር የሚደሰተው በሚያለቅሱት ነው። የሚድኑ ሰዎች አረጋገጣቸው ራሱ ይታወቃል።
ሰው ጻድቅ እንዲላቸው ብለው አይደለም፣ ግን ይጠነቀቃሉ። ይቺ መላእክት የተነጠፉባት እንደሆነች ያውቃሉ። እግዚአብሔር በፊታቸው በአይምሯቸው ስላለ ይፈራሉ፣ ይንቀጠቀጣሉ። ፈሪሳዊውን ደግሞ ሰምታችሁታል። እንደ ሌሎቹ ስላላደረከኝ። አንዳንዶቻችን ዓመት እስከ ዓመት ኪዳን ስለምናስደርስ ወይም ብዙ ጊዜ ስለምናስቀድስ ወይም በጾም ጊዜ ከ9 ሰዓት በፊት ስለማንበላ ምናልባት እኛ የተሻልን ሆነ ተሰምቶን ከሆነ የፈሪሳዊነት ነው። ክርስቲያኖች እግዚአብሔር ልንገራችሁ፣ እግዚአብሔር የሚቀበለው የትህትናን መንፈስ ነው። በእርሱ ፊት ምንም ያለ ማድረግ መንፈስ ክርስቲያኖች። ለዚህ ነው የፈሪሳዊነት ዋና መገለጫው መጀመሪያው ማገላበጥ ነው። እኛ አሁን እንደሰማችሁት ጻድቅ ለመምሰል እነዛ ፈሪሳውያን ልብሳቸው በገበያ ቦታ የሚያደርጉት፣ በግብዣ ቦታ የሚያደርጉት፣ በምኩራብ የሚያደርጉት ተዘርዝሮ ተቀምጧል። ከኛ ከምናስተምረው ጀምሮ ልቡናችንን እኛ የምናውቀዋለን ጨርሶ ተደፍኖ ካልሆነ። በነገራችን ላይ ልብ ሲደፈን አንድ ሰው ራሱ የሆነውን አናውቀው። በተለይ የኃጢአትን ነገር አናውቀው። ፈሪሃ እግዚአብሔር ሲጠፋ ሲለይ እኛ ተገቢና ትክክል የምናደርግ ነው የሚመስለን። ምክንያቱም ቅዱስ ጳውሎስ ሮሜ መልእክቱ ላይ እንዳለው ተላልፎ ለማይረባ አእምሮ ይሰጣል ይላል። ለማይረባ አእምሮ ማለት የሚያስብበት መንገድ የተዛባ ነው። አገልጋይ ስለሆን ሁሉም ሊያከብረን የሚገባ ሊመስለን ይችላል። ማንንም ሰው ማክበር አለበት። ግን የተለየ ከበሬታ ቦታን ይፈልጋሉ ሲባል እኮ በልቡናችን እኮ ነው የምንፈልገው። በልቡናችን ስም አጠራር ሳይደቀር ያስቀይመናል። እግዚአብሔር ለሁላችን ማስተዋሉን ያደለን። የፈሪሳዊነት የመጀመሪያው ነገሩ መገላበጡ ነው። ይገርማቸዋል። መሰረቱ እሱ ነው። መሰረቱ ከዚያ በኋላ ካገላበጠ በኋላ ፍርድ ነው የሚሰጠው። ሁለተኛው የፈሪሳዊነት መገለጫ ፈራጅነት ነው። መጀመሪያ ያነበብኩላችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ጌታን የተቀበለው ስምዖን ፈሪሳዊ በልቡ ነው የፈረደው። ይሄ ሰው ነብይስ ቢሆን ኖሮ አይደለም ያለው ነው አይደለም? ነብይስ ቢሆን ኖሮ ይቺን ሴት ባልተቀበላት ኃጢአተኛ ናትና አለና መጀመሪያ የፈረደው በማን ላይ ነው? በጌታ ላይ። ቀጥሎ የፈረደው በማን ላይ ነው? በሴቲቱ ላይ። ይገርማል በጣም። በነገራችን ላይ ፈሪሳዊነት ፈራጅነት ነው ስንል የመጀመሪያው ፈራጅነት ደግሞ በጽድቅ ላይ ነው የሚፈርዱት፣ በጻድቅ ላይ ነው የሚፈርዱት። ይገርማል በጣም። አሁን ፈራጅነት እናስወግድ ሲባል በባሱ ኃጢአተኞች እሱም ፈራጅነት ነው። ግን በአብዛኛው የፈሪሳውያን መገለጫ በጌታና በጻድቃን ላይ መፍረድ ነው። ላስታውሳችሁ አንዳንድ ተጨማሪ ታሪኮች። አሁን ካነበብኩላችሁ ለምሳሌ ይህን የማርያምንና የስምዖንን አስታወስኳችሁ። የጸሎተኛውን የዚያን ፈሪሳዊ ምንድን ነው ያለ? ጌታ ሆይ እንደ ሰው ሁሉ አለ። ሰው ሁሉ አንድ አደረገው። አይገርማችሁ? አስገራሚ ነገር እኮ ነው። እንደ ሰው ሁሉ ስላላደረከኝ። ሰው ሁሉ ውስጥ ስንት ጻድቅ አለ፣ ስንት ትሑት አለ። እናውቀዋለን ህዝቡን እንደ ሰው ሁሉ ማለት። ከዛ እንደ አመንዝሮች እንደ አመፀኞች አለና እንደዚህ ቀራጭ ስላላደረከኝ አለ። ቀራጩ ግን አቀርቅሮ ሰማዩንም ላየው አይገባኝም ብሎ እግዚአብሔርን አክብሮ ጌታው የኔን ኃጢአተኛውን ይቅር በለኝ እያለ ጻድቅ ሆኖ ተመለሰ ይላል። ስለዚህ ያ ፈሪሳዊ የፈረደው በማን ላይ ነው? ጻድቅ ሆኖ በተመለሰው ላይ። እየሰማችሁ ነው አይደለም? የእግዚአብሔር ቃል ቀራጩን ምን ሆኖ ነው ተመለሰ የሚለው አይደል? ጻድቅ ሆኖ ይላል አይደለም? የሚፈርዱት ሲጸድቁ ነው የሚፈርዱባቸው። ይገርማቸዋል። ንስሐ እየገባ ነው፣ እየጸደቀ ነው፣ ከእግዚአብሔር ይቅርታ እያገኘ እሱ ግን ይፈርድበታል። ሌሎች ታሪኮች እናስታውስ። አንድ ጊዜ ደቀ መዛሙርቱ ተርበው የሚበሉት አጥተው ሲያልፉ አዝመራ አገኙና እሸት በሉ እና እሸት ሲበሉ ፈሪሳውያን መጡና ለምንድን ነው ደቀ መዛሙርት እጃቸውን ሳይታጠቡ የሚበሉ አሉት። ምን ሳያደርጉ የሚበሉት? ይሁት። አሁን እነዚህ ስታያቸው ጻድቅ አይመስሉም? ለሕግ የሚጨነቁ ለንጽህና የሚጨነቁ
ለጽድቅ የሚጨነቁ አይመስሉ? ጌታ ምን አላቸው? ዳዊት በተራበ ጊዜ ያደረገውን አታነቡምን? ሕጉን እናስጠብቀዋለን ከምትሉት ከመጽሐፋችሁ ላይ ለካህናት ብቻ እንጂ ለሌሎች ያልተፈቀደው መስዋዕት ስለተራበ እንደበላና ኃጢአት እንዳልሆነበት አላነበባችሁምን? ምሕረትን እወዳለሁ መስዋዕትን አይደለም የሚለውን ቃል አታስታውቁ? ይህን ብታውቁ ኖሮ በእነዚህ ምንም ባላደረጉ በጻድቆቹ ላይ ባልፈረዳችሁባቸው ነበር። ስለዚህ የፈረዱት በማን ላይ ነው? አሁንም ፈሪሳውያን የፈረዱት በማን ላይ ነው? መልሱልኝ። በማን ላይ ነው? በጻድቅ ላይ ነው ደግሞ የሚፈርዱት። አይገርማችሁ? ደግሞ ይገርማቸዋል እኮ የግብዝነታቸው መጠን። እርሱ ጋር ሄደው ደቀ መዛሙርቱን እንደከሰሱት ደግሞ ሌላ ጋር ሄዱና ጌታን ለደቀ መዛሙርቱ ይከሱታል። ምን ብለው? መምህራችሁ እንዴት ሰንበትን ይሽራል? ማን አሉ? ማን አሉ? መምህራችሁ። ቢቀበሉት ኖሮ ምን ይሉ ነበረ? ስለዚህ ክደውታል፣ አልካዱትም። ከእምነት ያስወጣል ፈሪሳዊነት። መምህራችሁ ጻድቁን ጌታ ሳይቀር ይፈርዱበታል። ፈሪሳዊነት ተመልከቱ። ከላይ ያለውን እያየ ሰዎችን በጽድቃቸው ኃጢአተኞች እንደነበሩ ልናውቅ እንችላለን። አሁን ግን ጻድቅ ሊሆኑ ይችላሉ በእግዚአብሔር ፊት። ሰምታችኋል። ያቺ ሴት ጻድቅ ሆና ነው የተመለሰች። እሺ ያለው ጌታ እንዲያውም እኮ ያንን ስምዖንን ምንድን ነው ያለው? እስኪ እንደ አይምሮህ ፈሪሳዊ ነህ፣ ሕግ አዋቂ አይደል? እንግዲህ ስምዖን ጠንቃቂ ነኝ ብሎ ያምናል። በራስህ ስሌት እስኪ ተረዳዋልና ጠየቀው ጌታ። እስኪ አንድ ነገር እነግርሃለሁ። እሺ ጌታ ሆይ ተናገራል። አንድ ሰው 2 ባለዕዳዎች ነበሩት። አንዱ 500 ዕዳ ነበረበት፣ አንዱ ደግሞ 50 ነበረበት። ሁለቱም መክፈል አቃታቸው። ለሁለቱም ተወላቸው። ከተተወላቸው ከሁለቱ ያን የተወላቸውን ጌታ ብዙ የሚወደው ማን ይመስልሃል አለው። ማን ይመስላችኋል እናንተ? ብዙ የተተወለት አይደለም እንዴ? ስለዚህ እሱም አዎ ብዙ የተተወለት አለ። እውነት ፈረድ አለ። እውነት ፈረድ አለውና በአንተ ንጽጽር ቢታይ እሺ አንተ እንደምትለው እሷ የበዛች ኃጢአተኛ ናት አለው። ግን ደግሞ ብዙ ተትቶላታል። ስለዚህ ጻድቅ ናት። ብዙ ኃጢአተኛ ስለነበረች አንተ ልትፈርድባት አትችልም። እሷ አንተ ወደ ቤት ጠርተኛል፣ አንተ አልሳምኸኝም። እሷ ግን ከገባው ጊዜ ጀምራ እግሬን መሳም አላቋረጠችም። አንተ ለእንግዳ የሚቀበል የእስራኤል ትውፊት አለ። ራሳቸውን በቅባት ይቀባሉ እንግዶችን። እሱ ግን ጌታን ተመልከቱ እንደ እንግዳ አላከበረውም ስላችሁ ያን አላለ። እሷ ግን ከመጣስ ጊዜ ጀምሮ ያው ትቀባኛለች። አንተ እሷ ግን ይሄን አደረገች። ስለዚህ ተትቶላታል። ኃጢአትሽ ተሰረ። አያችሁ ልክ ነው። የጽድቅ ታሪኳ ከእርሷ ሊበልጥ ይችላል። ግን ብዙ ተትቶላታል። እሷ አንተንም እኮ እኔ ትቼልህ ነው። አንተ ግን አየህ ተመጻዳቂ ስለሆንክ እኔን አላከበርክም አለው ጌታ። በጻድቅ ላይ ነው የሚፈርዱት ፈሪሳውያን። ምናውቀው የቀደመ ታሪካቸው የኃጢአት ታሪክ ሊኖር ይችላል፣ አናውቅም። ግን ጌታ አብዝቶ ተወላቸው። ብዙ ዕዳ ቢኖርባቸው ብዙ፣ ስለዚህ አብዝተው ይወዱታል። ምን አስጨነቀህ አንተ? እግዚአብሔር ከእንደዚህ ያለ ፈራጅነት በቸርነቱ ይጠብቃል። አንድ ጥያቄ ልናነሳ እንችላለን። ምናልባት አንዳንድ ሰው ወደኋላም አንድ ታሪክ አምጥቼ እነግራቸዋለሁ ባጭሩ። እንዲሁ ለቤተ ክርስቲያን እኮ ቀንቶ ነው እነገሌ። አሁን አንዳንድ ሰው አለ እዚህ ቅዳሴን በሚቀደስበት ጊዜ ስርዓት አስጠብቃለሁ ብሎ የበለጠ የሚረብሽ ሰው አለ። አጋጥሟቸው አያውቅም? አንድ ወንድማችን ሲነግረኝ አሁን አጥቢያዎቹ ሌሊት ነው ቅዳሴ እየገቡ ብዙ ሰው ይቸገራል። ደግሞ ዘመኑ በጨለማ ብዙ የሚኬድበት አይደለም እና ደረስን አለ። ግን መኪና ውስጥ ዕቃ ረስቼ እሱን ይዤ ከውጭ አቁሜ ስመለስ በሩ ላይ ስደርስ አሃዱ ሊባል ነበርና አንድ ሰው እጁን ዘረጋብኛል። እንደዚህ አድርጎ እሱ አሃዱ ሳይባል ሊገባ ነው እየሮጠ ያለው። አላስገባኝ አለ። ሻሃዱ ይባል ብዬ ታገስኩ አለ። ከዛ አላስገባኝ ሲል ዝም አልኩ አለ። ወደ ኋላ ሄድኩና ቀስ ብዬ በምስራቅ ስግዱ ሲባል ልገባ ስላለ ለካ እኔን ነው የሚከታተላል። ዙሮ በምስራቁ በር እጁን ዘረጋብኛል። አሁን ይሄ ሰው እየጸደቀ ነው? ሕግ እያስጠበቀ ነው? ምን እያደረገ ነው? አሁን ይሄ ሰው እያስቀደሰ ነው?
እንታያያለን አላስገባህም እኮ ነው አይደል? ጦርነት ከፍቷል እኮ ይሰውዬ። ምን አገባው? ቢያንስ ያኛው ረግጦ መግባት የሚያስኮንን ከሆነ ያኛው ገብቶ ቢኮነን አይሻልም? እሱ ተጨምሮ ከሚኮነን እና ህግ ማስከበርም ቢሆን አቅማችን ነው። ክርስቲያኖች መጀመሪያ እኛ እንጽደቅ። አንዳንዱ ሰው ምናልባት ይሄ ሰው ለቁርባን ተዘጋጅቶ መጥቶ ቢሆን እስከ ነፍስ አባቱ ጋር የተነጋገረው ምን እናውቃለን? አንዳንድ ጊዜ እኮ እንቅፋትነታችን እጅግ አስቸጋሪ ነው። እንዲያው ቀላል ምሳሌ ለማንሳት እና እንደዚህ ሲባል አንዳንድ ሰው ምን ይላል? እንዴ ህግ ለማስጠበቅ ነው ነገሊት እንደሚያደርጉ ህግ ለማስጠበቅ ነው እንላለን። ማር ይስሐቅ እዚህ መጽሐፈ መነኮሳት ድርሳን 89 ላይ እንዲህ ይላል። ይሄ እንቀናለን የሚሉትን ሰዎች ሲገስጽ እና ፈሪሳዊነታቸውን ሲያጋልጥ አንድ ሰው ይላል ለቤተ ክርስቲያን ለህግ ለሥርዓት እቀናለሁ እያለ በልቡናው ንዴት ካለበት ይሄ ከሰይጣን ነው ይላል። እንዴት እንዲህ ይደረጋል እያለ የሚናደድ የለም? እንዴት እንደገሌ እንዲህ ያደርጋሉ? እንዴት እንደዚህ ይደረጋል? ዘማሪዎቹ እንዴት ያደርጋሉ? ቄሶቹ እንዴት እንዲህ ያደርጋሉ? ምዕመኑ ገሌ እንዴት እንዲህ ያደርጋል? እንዴት ይደረጋል? እንዴት ይጣሳል ያለ ይሄን ሲናገር ንዴት ካለበት ይላል። ንዴት ለማንኛውም ያ ሰው ያጠፋው ጥፋት እኮ እውነተኛ ጥፋት እንኳን ቢሆን ሰውየው ተናጋሪ ግን ንዴት ካለበት ከሰይጣን ነው። ይሄ ቅንዓተ ቤተ ክርስቲያን አይደለም ይላል። አስተውሉ ክርስቲያኖች። በቅንዓት ስም ህግ በማስጠበቅ ስም በጽድቅ ስም በቅንዓት ስም የዲያብሎስ ልጆች አንሁን። ፈሪሳዊነት ማለት ይሄ ነው ክርስቲያኖች። ህግ ለማስጠበቅ ልንጠይቅ እንችላለን። በፍቅር ሆነን በትህትና ሆነን ስለምንናገረው እርግጠኞች ሆነን እኛም የዚያን ያክል ጌታ ያችን ሴት ሊወግሯት ያመጧትን ከእናንተ ኃጢአት የሌለበት ይውገራት ነው ያለ አይደል? ቢያንስ እኛ እንዲያ ተብለን የማንነቀፍበት ሲሆን ብናደርገው ይሻላል። ግን ማንም በዚያ እንትን ያለው ፈሪሳውያን እነሱ ሁሌ ጻድቅ ናቸው፣ ሌላው ነው የሚፈረድበት። ስለዚህ ተመልከቱ ክርስቲያኖች፣ በመቅናት ስም ስርዓት በማስጠበቅ ስም የበለጠ ኃጢአተኞች አንሁን። ግድ የላችሁ። ልክ ነው። ስርዓት መጠበቅ አለበት። ትምህርት መሰጠት አለበት። ሰዎችንም በግል ልንነግር እንችላለን፣ ግን በፍቅርና በትህትና ለዚያውም አገልግሎቱ ካለቀ በኋላ ራሳችንም ሳንረበሽ እንዲያውም ላለማየት ጣሩ። በቅዳሴ ጊዜ፣ በኪዳን ጊዜ፣ በጸሎት ጊዜ ህሊናችን እኮ ብንሰበስበው የሰዎችን ጥፋት ማናየው ነበር። በነገራችን ላይ እኛ እኮ የሰዎች ጉዳይ ስለምንከታተል ነው የሚታየን ራሱ። እግዚአብሔር ለሁላችን ማስተዋሉን ያድለን። ስለዚህ የፈሪሳዊነት መገለጫው ፈራጅነት፣ ለዚያውም በሚጸድቁ ሰዎች ላይ፣ በጻድቃን ላይ፣ በጌታ በክርስቶስ ላይ ተደጋግመው የተገለጹት የፈሪሳውያን መገለጫዎች እነዚህ ናቸው። አንድ አባት እንዲህ ያለው ፈሪሳዊነት ሲናገረው ፈሪሳዊነት ይላል፣ ፈሪሳዊነት በጽድቅ የተሸፈነ የሰይጣን ልጅነት ነው ይላል። እግዚአብሔር ከዚህ ይጠብቃል። ስታዩት ጽድቅ የሚመስል ግን ውሉደ ጋኔን ውሉደ ሰይጣን ነው ፈሪሳዊነት። ግን ስታዩት ከላይ መሸፈኛው ጽድቅ ነው ይላል፣ ህግ ነው ይላል። ፈሪሳዊነት አደገኛ ኃጢአት፣ አደገኛ ትብታብ፣ አደገኛ እሾህ፣ አደገኛ እንቅፋት የክርስትናችን፣ የሱባኤያችን፣ የጾማችን፣ የጸሎታችን አጠቃላይ የክርስትናችን አደገኛው እንቅፋት ጽድቅን የሚመስል ሰይጣናዊነት። እግዚአብሔር ከዚህ በሽታ በቸርነቱ ሁላችንም ይፈውሰን። ስላጠፋነውም ሁሉ በቸርነቱ ይቅር ይበለን። ሶስተኛ የፈሪሳዊነት መገለጫው ፈሪሳውያን እርስ በርሳቸው በጣም ይከባበራሉ። አንዱ የአንዱን ክብር አይነካም። በጣም ተከባባሪ ናቸው እና ስናያቸው ላይ ስናየው መከባበር ነው የሚመስለው፣ ግን በውስጥ ብዙ ችግር አለው። ለዚያ ነው ጌታ እናንተ የተለሰነ መቃብር ትመስላላችሁ ይላል አይደለም? ማቴዎስ 23 ቅድም ሰምታችሁት የለም? የተለሰነ መቃብር ከላይ ኖራው ሲያምር፣ አሁን እዚህ ቅድስት ሥላሴ ሄደን ስናየው ውስጡ ግን የተላ የበሰበሰ ፈሪሳዊነት እንደዚያ ነው ይላል። ፕሮቶኮሉ፣ መከባበሩ፣
አውደ ምሕረቱ ላይ የትም ቦታ ምኩራብ ላይ እንደተባለው ውስጡ ግን በጣም የገማ ውስጡ ጌታ እንዳለው አመጽ አለ፣ ነቀፌታ አለ፣ ፍቅረ ነዋይ አለ፣ ክብር ምስጋና ለራስ አብዝቶ መፈለግ አለ። ውስጡ ትልቅ አመጽ አለበት። ላዩ ግን ስታዩት መከባበር ኮስሞቲካል የሚባለው በዚህ ባሁኑ ዘመን አነጋገር ከላይ አንድ ሰው የራሱን መልክ ይለውጥ የለ በዚህ በሚቀባባው ነገር በሌላ መልክ መታየት፣ በሌላ ቀለም መታየት፣ ሰዎች በሌላ በላይ ባደረግነው እንዲያዩን። ሴቶች እህቶቻችን በእውነት ነው የምነግራችሁ፣ እንደ ሳራ በትህትናችሁ ታዩ፣ በጽድቃችሁ ታዩ። ግድ የላችሁም በኮስሞቲካ ትታዩ። ይኸው አንድም ሰው የፈለገ ያህል ኢንቨስት ቢያደርግ ቢያወጣ መልኩን መለወጥ አይችልም። ልንገራችሁ፣ ትህትናውን ግን መለወጥ ይችላል። ማንነቱን የውስጡ ማንነት ግን መለወጥ እና ሰው የሚደክመው የማይለውጠው ነገር የሚለውጠው ስንት ነገር እያለው ጥላቻውን በፍቅር መለወጥ እየቻለ ትዕቢቱን በትህትና ክፋትን በደግነት ለውጦ ደጓ ጻድቋ እየተባለች መወደድ መከበር ለዘላለም እያለ ነገ ታጥቦ በሚጠፋ ስንት ገንዘብም ጉልበትም ጤናም በሚያባክን አትድከሙ። አሁን የኛም ክርስትና ግን እንደዛ ሆኗል። አሁን ላይ የኮስሞቲክ ነገር ሆኗል። መከባበር ያለበት ላዩ እንደተለሰነ መቃብር ውስጡ የተላ የበሰበሰ የፈረሰ የተላ ነገር ያለው እግዚአብሔር አምላክ በቸርነቱ ሁላችንም ከዚህ በሽታ ይፈውሰን። በልክ እናድርገው። እግዚአብሔርን ለማስደሰት ከፈለግን በልክ እናድርገው። ግድ የላችሁም የገጠሮቹ አብያተ ክርስቲያናት እየተዘጉ ለአንድ ክብረ በዓል ያን የ2 ሚሊዮን ልብሰ ተክህኖ አውጥተን እግዚአብሔርን አናስደስተው ውሸት ነው። ይሄን በማድረግ ልብስ የሚሸጡትን ሰዎች እንጠቅም ይሆናል እንጂ እግዚአብሔርን አንጠቅመው። እግዚአብሔር ውስጡን አጥሩት ነው ያለ። መጀመሪያ ልባችሁን አጥሩት። እሱ በልብሰ ተክህኗችን ምክንያት ቅዳሴያችንን አይቀበለውም። በልባችን ምክንያት ነው የሚቀበለው። በእንባችን ምክንያት ነው የሚቀበለው። በትህትናችን በራሳችን በማዋረድ ነው የሚቀበለው። በውድ ልብስ አይደለም የሚቀበለው። ባነጠፍ ነው ምንጣፍ አይደለም። አንገበዝ። አሁን እንጀራስ ወጣቱ ራሱ ይደክማል። እግዚአብሔር ይቀበልላችሁ። በተለይ ወጣቶቹ በቅንነት ስለሆነ ግን ስለ ውጫዊ ነገር አትጨነቁ። ወጣቶች ግዴላችሁም ስለ ነፍሳችሁ ነገር ተጨነቁ። ስለ ፕሮቶኮል ብዙ አንጨነቅ። ስለ ጸጥታ ስለ ስርዓት መጨነቁ ይኑር፣ እሱን ስማማል። ስለ ፕሮቶኮል ስለ ታይታ አትጨነቁ። እግዚአብሔር ኮንሰርት አይደለም እየፈለገ ያለው። እግዚአብሔር በትህትና የሚያነቡ አይኖችን ነው የሚፈልገው። አንገታቸውን ዝቅ የሚያደርጉ ምዕመናንን ነው የሚፈልገው። በመድረኩ የሚኮሩ የሚገማሸሩ አይደለም እግዚአብሔር የሚፈልገው። እግዚአብሔርን ታላቅ የምታደርግ ልቡና ነው እግዚአብሔር የሚፈልገው። ክርስቲያኖች አስተውሉ። ለዚህ ነው ደቀ መዛሙርቱን አጥብቆ እነዚህ ናቸው። እንዲያውም የማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ምንድነው የሚለው? ከፈሪሳውያን እርሾ ተጠበቁ። ምን አድርጉ? እርሾ እነሱ እንዲያውም ተጠራጠሩ። ስለሌላ መስሏቸው ደቀ መዛሙርቱ እንዴ እናንተ ለምን ትጠራጠራላችሁ ብሎ ገሰጻቸውና ከፈሪሳዊነት አስተሳሰብ እርሾ ትንሽ አይደለች ብዙውን የምታቧካ ታውቃላችሁ አይደለም? በጸሎታችሁ ውስጥ በሱባያችሁ ውስጥ በአገልግሎታችሁ ውስጥ በትጋታችሁ ውስጥ እርሾ የሆነች የማስመሰል የግብዝነት የተመጻድቆ የታይታ የፕሮቶኮል ነገር አታስገቡባት። ተጠበቁና ተጠንቀቁ አለ ጌታ መድኃኔዓለም ክርስቶስ። የፈሪሳዊነት ሌላው መገለጫቸው ስለ ኃጢአት በኃጢአት ነው የሚፈርዱ ብለናል። ለምሳሌ ያችን ዘማዊት ሴት አመጡና ሙሴ እንዲህ ብሏል፣ በዝሙት የተገኘች ተወግራ ትገደል ብሏል፣ አንተ ምን ትላለህ? ስሞንም ያለው እንዴ እዚች ኃጢአተኛ ቤት እንዴት እቺ ኃጢአተኛ እንዴት ትቀባዋለች ነው ያለ። ከኃጢአት ሁሉ የሚከፋው በተለይ በቅዱስ ባስልዮስ አነጋገር ሁሉም ኃጢአት እንደ እናት የሚፈለፈልበትና የመጀመሪያው ወደ ዓለም የገባው ኃጢአት ትዕቢት ነው። ትዕቢት አሁን አንዳንድ ሰው አብዝቶት ባነጋገሩ ባድርጊቱ ልናውቅበት እንችላለን፣ ግን የብዙ ሰዎች ትዕቢት አይታወቅም። አንድ ሰው ዘማ መሆኑን እጅ ከፍንጅ ልንይዘው እንችላለን። ትዕቢተኛ መሆኑን እጅ ከፍንጅ መያዝ ይቻላል? አይቻልም። ይኸው እንደነዚህ የማይታወቁ ረቂቅ ኃጢአቶች ለምሳሌ ሌላ ኃጢአት ልንገራችሁ፣ ለእናንተ ለአብዛኛችሁ ለምዕመናን የሚሆን ከዝሙት ጋር እኩል የሚቆጠር ኃጢአት። ልክ ከዝሙት ጋር እኩል የሚቆጠር አንዱ ኃጢአት
ከንቱነት ይባላል። ከንቱነት ማለት በማይረባ ነገር መሳቅ፣ ስለማይረባ ነገር ማውራት። ፊልም እያያችሁ ሊሆን ይችላል፣ ስለ ዝሙት ሊሆን ይችላል፣ ስለ ሰዎች ስለማይመለከታችሁ፣ ይሄ ከንቱነት ይባላል። እና ይሄ አሁን ጸሎታችን አንዱ ትክክል የማይሆነው አይምሮአችን ከንቱ ወሬ ለምዷል። እና ከንቱነት ዝሙት ከፈጸመ ሰው እኩል ያረክሳል አንድን ሰው። አስተውሉ። ከንቱነት በጣም ብዙ ነው። በጣም ዝም ብሎ እያወሩ እየተዝናና ነው እያሉ መገልፈጥ፣ መሳቅ፣ በማያስቀው ሁሉ ማሾፍ፣ ማት ነገር በቤተ መቅደስ አገልግሎት ሁሉ በዚህ በመናይ ሁሉ የሚቀልድ ሰው አለ። እንደዚያ ቀልድ ያ በአባው አነጋገር ከንቱነት ቫኒቲ ይባላል። የዝሙት ያህል እኩል ያረክሳል። አሁን ዛሬ በዚህ ምንም እንደዚህ የማያውካካ እየቀለደ እያፌዘ በቤተ መቅደስ ሳይቀር ይሄን የማያደርግ ዛሬ ሰው የለም። በእውነቱ እኩል ከዝሙት ከስምንቱ ገዳይ ኃጢአቶች አንዱ ከዝሙት ጋር እኩል የሚጠራው ከንቱነት ነው። ክርስቲያኖች ይኸው ሰምታችኋል። ፈሪሳውያን ሳነብላችሁ ማቴዎስ ይሄ መቃብር ልናስጌጥ ነው የነቢያትን እያሉ ገንዘብ ይሰበስባሉ። ቅድም አይሰርቁም እያቸዋለሁ፣ ግን በጣም ገንዘብ ወዳጆች አመፀኞች ናቸው። ሰምታችኋል። ከአዝሙድ ከምን ነው ከከሙን ከእንስላል ሳይቀር ሕግ አስጠበቅን ብላችሁ አስራት ተሰበልሰዋላችሁ አሉ። ገንዘብ ወዳጆች ናቸው። የነቢያት መቃብር ልናስጌጥ ነው፣ ይሄ እንደዚህ ልናደርግ ነው፣ ገንዘብ አንጡ ይላሉ። በጣም ገንዘብ ወዳጆች ናቸው፣ ግን በስርቆት አይታሙ። እና ያን የነቢያት መቃብር ሲያስጌጡ ደግሞ ያሾፋሉ። ምን ብለው ያሾፋሉ? የነቢያት መቃብር እንዲያው ጠቀመን እያሉ ማለት ነው። እንዲያው በአባቶቻችን ዘመን ኖረን ቢሆን ኖሮ እነሱን ሲገድሉ አንተባበራቸውም ነበር ይላሉ። አያችሁ። ለዚህ ነው ጌታ እንግዲያውስ የነቢያት ገዳዮች ልጆች መሆናችሁ በራሳችሁ መሰከራችሁ። እነዚያን እንደገደላችሁ አሁን እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ። ለምን? ጌታንም ሊገሉት ነው። ከገንዘብ መውደዳቸው የተነሳ ከከንቱነት የተነሳ ያሾፋሉ። ገንዘቡን ጥቅሙን እያገኙ ያላግጣሉ። እንደዚያ ያሉ በአባቶቻችን ዘመን ኖሮ ቢሆን ኖሮ እንዴት ጠቀመን እያሉ እኮ ነው። የከንቱነት ነው። ከዝሙት እኮ ነው። አያችሁ። በተገለጠ ኃጢአት አይከሰሱም፣ በስርቆት አይከሰሱም። በገንዘብ ቅሚያ ግን አንደኛ ናቸው። ያን በምን ያደርጉታል? በጽድቅ ስም እንዴ እንስላሉም እኮ አስራት አለው፣ ከሙኑም እኮ አስራት አለው እያሉ ጽድቅ ያስመስሉታል። ጥቅሙ ግን ዓላማው ግን ሌላ ነው። ይህን ማድረጋቸው ሳይሆን ሳያንስ በዚያ በሚሰሩት ደግሞ እያላገጡ በከንቱነት። ስለዚህ ፈሪሳዊነት ማለት በተገለጡት በዋና ሕዝብ በሚያውቃቸው አይከሰሱም። በማይታወቁ ኃጢአቶች ግን ታስረው እጅ ከወርች ፈሪሳዊነት ማለት ይሄ ነው። ልንገራችሁ። አሁን ሰዎችን ስንተች እኛ የምንተችበት አንድ የታወቀ ኃጢአት ሊኖር ይችላል። እኛ ግን ከነዚያ በባሱ በሌሎች ኃጢአቶች የታሰርን ነን። በከንቱነት ያልታሰረ ማን አለ? በዚህ ዘመን በከንቱነት ማይረባ የሚረባውን በማውራት ያልተያዘ ማን አለ? በእውነት ፈሪሳዊነት ማለት ይሄ ነው። ክርስቲያኖች በግልጽ በመጽሐፍ ከሚታወቁት ኃጢአቶች ይልቅ በብዙ ሰው በማይታወቁ በሌሉ በከፉ ኃጢአቶች። አሁን ከንቱነት ያነሳሁት ለዋዛ አይደለም፣ ራሱን ችሎ ትምህርት የሚሰጥበት ነው። አንድ ሰው ጸሎቱ እንዳያርግ የሚያደርገው ከንቱነት ነው። ብዙ መለፍለፍ አለ፣ መሳቅ አለ፣ ምንም መቆጠብ የለም። አእምሯችን የባከነ እና በአእምሮና ልብ የእግዚአብሔር ቤተ መቅደስ መሆኑን ስለሚያቆም እግዚአብሔር ስለማይገባበት ምናወራው ዝም ብሎ ተራ የከንፈር ወሬ ሆኖ ይቀራል። ለዚህ ነው ጸሎታችን ዋጋ የሌለው። ክርስቲያኖች እርጋታ፣ ከንፈርን መቆጠብ፣ ማስተዋል ካለ አእምሮ ይታዘዛል። በጸሎት ጊዜ አሁን ለምሳሌ ቆመን ሌላ ቦታ የሚሄድ የሆነ ነገር ትዝ ይለናል። ከዛ ወጥተን ከዚያ የሰኞ ውዳሴ ማርያም ጀምሮ ረቡዕ የምናገኘው ለምን ይመስላችኋል? አእምሯችን ከንቱ ስለለመደ ከዛ ከለፍለፋ ከምናውቀው አንዱ ትዝ እያለን ስናገላ በፍጹም መጸለይ አንችልም። ልንገራችሁ፣ እንዲህ የሚያደርግን ከንቱነት ነው። እግዚአብሔር ከከንቱነት በቸርነቱ ይጠብቃል። የፈሪሳዊነት ትልቁ መገለጫ ይሄ ነው። ከዝሙት በታወቀ በዝሙት ላይ እንከሰስ እንችላለን። ክርስቲያኖች እያያችሁ ነው። ዘማውያኑ መተው ጻድቃን ሲሆኑ መጽሐፍ ቅዱስ የሚነግረን እነሱ ቀድመው መተው ኃጢአት ዕዳቸው ተትቶላቸው የበለጠ ጻድቅ ሆነ። እኛ ግን ዝሙት አልሰራንም እያልን እየተመጻደቅ በከንቱነት በሌላው በትዕቢት በተለይ በትዕቢት ደስታን በመሳሰል እጅግ ከወርች ታስረናል። አምላካችን እግዚአብሔር ከዚህ ነፃ ያውጣን። በእውነቱ ቅድም የፈሪሳውያን ሳነሳ ሌላው አንዱ መገለጫቸው
ሕግን እናስከብራለን ነው የሚሉ፣ ግን የሕግን መንፈሱን የተውት ናቸው። የሕግ የሚከበርበት መንፈሱን። ለዛ ነው ማቴዎስ ወንጌል ምዕራፍ 23 ቅድም ሳነብላችሁ አስተውሉ እያልኩ ያነበብኩላችሁ። የሕግን ዋናውን ነገር ትተውታል ይላል ጌታ። እንዲህ ይላል፣ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድ ከእንስላል ከከሙንም አስራት ፍርድንና ምሕረትን አስተውሉ። ፍርድንና ምሕረትን ታማኝነትን በሕግ ያለውን ነገር ስለምትተው ወዮላችሁ። ሕግን እናስከብራለን፣ ግን በሕግ ያለውን ዋናውን ነገር ትተውታል። ዋናው ነገር ምንድነው? በሕግ የሕግ ዋናው ነገር ማጽደቅ ነው ወይስ ማስኮነን ነው? ንገሩኝ። ምንድነው ዋናው? ማጽደቅ። ማጽደቅ ጽድቅ የሚገኘው ከማን ነው? ከእግዚአብሔር ነው አይደለም? ጽድቅ በምንድን ነው የሚገኘው? በምህረቱ። ምህረትን እወዳለሁ መስዋዕትን አይደለም አይደል ያለው? ለኛ ሲያስተምር ይቅር እንድትባሉ ምን አድርጉ ነው ያለ? መልሱልኝ፣ ምን አድርጉ? አሁን ተመልከቱ፣ እኛ የሕግን ዋናውን ነገር እንተዋለን። የሕግ ዋናው ነገር ምህረት ነው። ክርስቲያኖች የአጥር ቅጥር ጠብቃለሁ የሚለው ፈሪሳዊነት አይደለም። ልንገራችሁ፣ የሰውን ልቡና በሕግ እግዚአብሔር ካልሆነ እኛ ልንጠብቀው አንችልም። አንድን ሰው እንዲህ አታድርግ እንዲህ አድርግ በትምህርት ነግረነው ራሱ ተቀብሎት ወዶ ራሱ ካልሆነ በግድ ልናስጠብቀው አንችልም። ዋናው የሕግ ዋናው ነገር ምህረት ነው። ክርስቲያኖች የፈሪሳዊነት ትልቁ ነገር ምህረትን ማጣት ነው። ምህረትን ማጣት መፍረድ ነው ብለናል ቅድም። የሕግ ዋናው ነገር ምህረት። ኃጢአት ሲያደርግ ብታዩት አንድ አባት ሄደና አንድ ትልቅ አባት ገዳም ያሉ ናቸው ሁለቱ። እንዲሁ አባት ሆይ ለጽድቅ እንዲሆነኝ ምን ላድርግ እባክህ ምከረኝ አለው። እና ያኛው ትልቁ አባት ምን አለው? ለመሆኑ ምከረኝ የምትለኝ በእኔ ምክር በምሰጥ ምክር ታምንብኝ አለ ብሎ ጠየቀው ይላል። አዎን አለው። እንግዲያስ እኔ የማደርገውን አድርግ አለው። እሺ አባት ሆይ አንተ የምታደርገው ምንድን ነው አለው። እኔ የማደርገው በማንም ላይ አልፈርድም፣ ራሴን ከሁሉም ሰው ከማየውም ከማላየውም ከማላውቀውም ከማውቀውም ሰው ከሁሉ የከፋሁ እንደሆን አምናለሁ እና ከማንም ሰው የባስኩ እንደሆንኩ አምናለሁ። ይህን አድርግ ትጸድቃለህ አለ። በኋላ ይሄ ሰው አሰባሰበና እሺ ከሁሉም አንሳለሁ ማለት ምንም ችግር የለውም አለ። ግን አሁን ባንስ ሰው ከሚገል ሰው እንዴት ነው ማንሰው አለ። እንደዚህ እንላለን አንልም? እንዲያውም ባንስ ከገሌ ያንሳለሁ ትላላችሁ አትሉ? እንዴት ነው አለው። እንዲያው ባንስ ከገዳይ አንሳለሁ ወይ? እንዴት ላንስ ይችላልው? እንዴት ከሁሉ ሰው ላንስ ይችላልው አለና የሚበልጣው ሰው ፈልጎ እኮ ነው። ከሁሉ ራስን አሳንስ ሲለው እንዴት ከገዳይ ላንስ ይችላልው አለው። ይኸው ለአንተ ሕግን ስለማልተረዳኸው። ሕግ እንዲህ የሚል ቃል ትዝ ይላችኋል? ለንጹሖች ሁሉ ምንድን ነው ይላል? ንጹሕ ነው የሚል ቃል ትዝ አይላችሁ? ታስታውሳላችሁ? ለንጹሖች ሁሉ ምንድን ነው? ንጹሕ ነው አለውና ራሱ አእምሮው ንጹሕ ያደረገ ግብዝነት ፈሪሳዊነት የሌለበት ሰው። አያችሁ፣ አንድ ሰው በሰው የማይፈርደው ንጹሕ ሲሆን ብቻ ነው ማለት ነው። በሌላ ቋንቋ ንጹሕ ከሆነ አይፈርድም። በነገራችን ላይ የምንፈርደው ኃጢአተኞች ስለሆነ ነው። እንዲያውም የባሱ ኃጢአተኞች ስለሆነ። ስለዚህ እንዲህ ይላል አለው፣ ሰው ሲገድል እንኳን ቢያየው ንጹሕ ሰው እንዲህ ይላል አለው፣ ይህ ሰው አንድ ሰው ገደለ፣ እኔ ግን በየዕለቱ ራሴን በመግደል ብዙ ሰው እገድላለሁ ብሎ ንስሐ ይገባል አለው። አያችሁ ማስተዋል። ንጹሕ ስለሆነ እኔ በየዕለቱ ሰውን በማማት በመስደብ በማነወር ራሴን ስገል ስንቴ ራሴን እገለዋለሁ፣ ስንቴ ብዙ ሰው እገላለሁ። ስለዚህ ወዳጄ ሆይ አስተውል። ንጹሕ ሰው ራሱን ነው የሚያነጻው። እየገደለ እንኳን ቢያየው እሱ አንድ ሰው ነው የገደለ፣ እኔ ግን ብዙ ሰው ገላለሁ ብሎ ራሱን ያነሰ አድርጎ ይቆጥራል። ለምን? በሐሜት ስንት ሰው ገለናል። በአይናችን ስንት ሰው ገለናል። በመሳሪያ ስላልገደል ነው። ስለዚህ ከማንም ሰው አያችሁ ፈሪሳዊነት። ክርስቲያኖች እግዚአብሔር በቸርነቱ ለሁላችን ማስተዋሉን ያደለን። እየጨረስኩ ነው እና የሕግ መንፈሱን መተው ማለት ዋናውን ነገር ማተው ማለት ምህረትን መተው። ለዚያ ሰው ምህረት መስጠት። አያችሁ እንዴ ምህረት እንደሚሰጠው ይላል። አባቶችን ብለዋል እኮ ሰው እያየ ኃጢአት እየሰራ እንዲህ እያደረገ እንኳን ብታይ አትፍረድ፣ ምክንያቱም እንደ ፈያታዊ ዘይማን እሱ ቀድሞ ገነት ሊገባ ይችላል ብለህ አስብ እንጂ ይላል። እና አትፍረድ የሚባልበትን በተለይ ደግሞ ምህረትን እዩ የሚባለውን
አንድ እዚህ ከመጽሐፈ መነኮሳት ካገኘው ታሪክ ነግሬያችሁ ትምህርት ይላጠቃለሁ። አንድ አባት ይጋደላል በገዳሙ እና ራሱን ከፍርድ በሰው ላይ ላለመፍረድ ይጨነቃል። ግን አንድ ነገር ባይኑ ደጋግሞ ያውቃል። እዛው እሱ ካለበት ገዳም ያለ መነኩሴ እሱ እያየ ሁሌ ከሴት ጋር ሲተኛ ያየዋል። ከገዳሙ ሴት እያመጣ ሲተኛ ያየዋል። አልፈርድም እያለ ይታገሳል። አሁንም ያየዋል እና በልቡናው እንዴ አይበቃውም እንዴ ይላል ይሄ ሰው። አያችሁ። ከዚህ አንድ ቀን ትግስቱን አለፈበትና እንደተኙ አንድ ላይ እንደተኙ ሄዶ በርግጫ ረግጦ እንደዚህ ግጥ አድርጎ አይበቃችሁም ብሎ ሲረግጥ አመድ ሆኖ አገኘው ይላል። ለካ ሰይጣን በምትሃት ነው የሚያውቀው መነኩሴ እንደተኛ አስመስሎ የሚያሳየው የእውነት አልነበረም። ለካ እየሰማችሁ ነው አይደለም? እሱ እኮ አያችሁ። አሁን ሰይጣን ምን እያደረገ ነው ካላችሁ ያ መነኩሴ ከፍርድ የተጠበቀ ስለነበር ፈራጅ እንዲሆን በምትሃት የሚያውቀውን አንድ መነኩሴ አስመስሎ ከሌላ ሰይጣን ጋር እየተኛ ያሳየዋል። ከሰይጣን እንዲፈርድ እኮ ነው። አያችሁ። የሰይጣን ዓላማው ያኛው የሚመለከተው መነኩሴ ብዙ ቀን የታገሰ መሰለው አበዛው በገዳማችን ላይ አይበቃህም ወይ ብሎ ሄዶ ሲረግጥ አመር ለካ ሰይጣን በምትሃት ነው። ንስሐ ገባ ይላል። እግዚአብሔር ንስሐ እንድንገባ ይርዳል። ሰይጣን በጣም ብልሃተኛ ነው። ክርስቲያኖች በጣም እጅግ ብልሃተኛ ነው። አሁን እንዲህ የሚያደርገው ለኛ አይደለም። እኛማ ስንት ምንረግመውና ምንፈርድበት ስንት ሰው አለን። ይሄ እኮ ፍርድ አልቀ ሰይጣን በጣም ሰዎችን የሚታገላቸው ፈራጅ እንዲሆኑ፣ ተመጻዳቂ እንዲሆኑ፣ ተጨናቂ እንዲሆኑ ያስመስላል። እና ስለ ጽድቅ ምንጨነቅ ነው የሚመስልን፣ ግን አይደለም። ፈራጅ ነው የሚያደርገን። እግዚአብሔር ደግሞ በሌሎች ሰዎች ኃጢያቶች የሚፈርድን ሰው እንዴት እንደሚጠላ እንዴት እንደሚቀየም በተለይ በጻድቃኑ ላይማ ይህን ካየው በጣም ይቆጣል እግዚአብሔር። ፈሪሳዊነት ክርስትናችንን እያጠፋ እያማሰነ እያበላሸ ያለ እጅግ አደገኛ በሽታ ነው። አምላካችን እግዚአብሔር ከዚህ በሽታ ይፈውሰን። ስለማናውቀው አንፍረድ። በእውነቱ ቅድም እንደነገርኳችሁ ኃጢአተኞች መስለው የተሳሉትና ፈሪሳውያን የፈረዱባቸው በሙሉ ጻድቅ ሆነው የተገኙ ናቸው። የምንፈርድባቸው በሙሉ ከኛ ቢያንስ ከኛ የተሻለ ጻድቃን ናቸው። ልንገራችሁ፣ የምንጸየፋቸው በሙሉ እግዚአብሔር ከዚህ ነፃ ያውጣን። እሾሆቻችንን አረሞቻችንን ሰምታችሁ ተደንቃችሁ ብትሄዱ ምንም ጥቅም የለውም። ግን ጉዳዩን ይዘነው ማስታወሻ ይዛችሁ ቤታችሁ ከገባችሁ በኋላ ቢያንስ ሁለት ጥቅሱን ደጋግማችሁ አንብባችሁ ክርስቶስ ሆይ ፈራጅ ከመሆን ሕሊናዬን ጠብቅልኝ እባክህ እርዳኝ ያላችሁ ቤተ መቅደስ ስትመጡ እያለቀሳችሁ እግዚአብሔር ለምኑት። ምን ጸድቀው የዚያ ጊዜ ጸሎታችን ያደርጋል። የዚያ ጊዜ እግዚአብሔር ይሰማናል። ለዚያ ነው በኋላ ፈሪሳውያንን ቤቶቻችሁ ሁሉ ይፈርሳሉ እውነት እላችኋለሁ። እስራኤል 2000 ዓመት ተበትና ነው የኖረችው አይደለም? በምትመጻደቅበት እኔ ነኝ የእግዚአብሔር አምላኪው፣ እኛ የአብርሃም ልጆች ነን፣ እኛ ታቦታለን ተበትነው ነው የቀሩ። ይሄ እንዳይገጥመን እፈራለሁ። እኛ በእውነቱ ተረት እውነት እንዳንቀር እፈራለሁ። ልንገራችሁ፣ እግዚአብሔር ማደሪያውን አሳልፎ አይሰጥም። አሳልፎ የሚሰጠን ማደሪያው መሆኑ ስናቆም ነው። እኛ ልንገራችሁ፣ በስም አይደለም በተግባር ማደሪያው ካልሆነ አይጠብቀንም። ለምን ይጠብቀናል? እንደዚህ ደረሰብን እንደዚህ ሆን እኮ አይደለም። እስኪ ማደሪያው ነውና አይጠብቀን እስኪ እንደሆነ ነው። ታውቃላችሁ የእግዚአብሔር ቃል የሚለው መዝሙር 90 ክፉ ወደ አንተ አይቀርብም እኮ ነው የሚለው። በቀኝህ 1000 በግራ 10,000 ይወድቃሉ እኮ ነው የሚለው። ታውቃላችሁ ማደሪያው ከሆነ ዘይሃድር በረድኤተ ልዑል በልዑል መጠጊያ የሚኖረው እስኪ መዝሙር 90 ነው ማለት እዩት እስኪ። በእውነተኛ በእግዚአብሔር ጥላ በምህረቱ ጥላ ለሱ ማደሪያ ለመሆን ከተዘጋጀ በፍጹም ክፉ ወደ ቤትህ አይገባም ነው የሚለው። ክርስቲያኖች አስተውሉ። ክፉ እየገባ ያለ እኛ በእግዚአብሔር ረድኤት መኖር ስላቆመን ነው። እኛ በመሰልን ነው የምንጓዘው። ብዙ ድካም አለብን። ግብዝነት ጸንቶብናል። ፈሪሳዊነት ሰፍሮብናል። ቅድም እንዳልኩት እንደ ሐረግ ተተብትቦ ይዞናል። ግድ የላችሁ ምንላቀቅ። ጌታ እንዳለው ከፈሪሳዊነት እርሾ የምንጠቀምበት ያደርግልን።